ምክንያቱም ፀሐይ መማር ትወዳለች። ፍርፍሩ በበረዶ ቤት እስከቶ በረዶ ሰራው ብሎ ነው አሁን ከስራ ስመጣ ያሳየኝና እህቴ ከጀርባሽ ቆሞ ያወሩብሻል። ፍሽባቸው ያማል እንዴ? ምን ሆነ ነው? ችግር አለ እንዴ? ምን ሆነ ነው? ያማል እህቴ ከጀርባሽ ቆሞ ያወሩብሻል። ፍሽባቸው ዛሬ እስኪ የሆነ ታሪክ ይላጫውታችሁ። እውነተኛ ታሪክ ነው። ድሮ ነው ላይክ ጀጅ እንዳታረጉኝ፣ ግን ከሁለት ዓመት በፊት የሆነ ቀን ገንዘብ የለኝም መርቦኝ ምናምን መንገድ ላይ ቁጭ ብዬ ለምን የዴሊቨሪ ስራ አልጀምርም አልኩኝና የሆነ አፕሊኬሽን ዳውንሎድ አድርጌ ፉድ ዴሊቨሪ ከዛ ተመዘገብኩ ምናምን ደን የመጀመሪያ ኦርደር ታዘዝኩ ማለት ነው። ከዛ ሄድኩኝ ምግብ ቤት ምናምን ከዛ ተቀበልኳቸው ምግቡን ከዛ ወይኔ ዲሌት ሳላደርገው አፕሊኬሽኑ። ህይወት እንደ በር ናት። መቼም ቢሆን ላሞችን ማመን የለብህም። ምክንያቱም ፀሐይ መማር ትወዳለች። ወንድሜ ብቸኝነት ይሰማል። ዛሬ አንድ እውነታ ልንገርህ። ሆድህ ውስጥ ከሚሊዮኖች በላይ የሚቆጠሩ ባክቴሪያዎች አሉ። አንተ ማለት ለነዛ ባክቴሪያዎች ዓለማቸው ነህ። ጭር ባለ ስፍራ ሳይኖር ተመልካች ምግብ አልበላሁም ገና። ኧረ ምግብ አልበላሁም። ኦ መንጂ ሻምሹሪን ሲሳምሳ ውጅላይ አነጋግርም ጨዋታው ይቅርብኝ ቁጭ በል ከጎኔ ፓርቲጃኖ ሰው ልመድ ገላዬ ይቆጭሃል ተው በኋላ አንተ ያማል እንዴ? ምን ሆነ ነው? ችግር አለ እንዴ? ምን ሆነ ነው? ያማል እንዴ? በሽተኛ ሰው ለመድገ እንዴ ልጅ ዶር ማን ነው? የቪዲዮ ስለ ተገበቀልለሽ አይፎን ነገር አይፎን የምን አይፎን ነው? ማን አንተ? እንዴ አረ ሄሎ ወረቀት ይዛል ማስደገሚያ ነገር እንዴ አይፎን የለህም እንዴ? የምን አይፎን ነው የምትለው? ማን ነው? ምንድን ነው? ቲክቶከር አይደለ እንዴ? አዎ ቲክቶክ ነው እኮ። ቀለል ያለች አይፎን ነገር አለኝ። አይፎን ቤት አታውጣ ተብዬ ነው። ምንድን ነው የምትለው እኮ? ቀለል ያለች አይፎን ነገር ስን ላይ ካገኘ አይፎን? አዎ አይፎን። ስንት ፎሎወር አለ? እኔ 2 ፎሎወር ነኝ። 2 ፎሎወር ካለ ያው እንትን አትልም እንዴ? አንተ ሙዳት ስነካት ቀጥታ ነው ብሎክ ያደረገችው። ምንድን ነው አይደል? እኔ አላውቅም። ና እንሩጥ፣ እንደበቅ። ለምን? አንተ ወፍራም ስለሆንክ እኔ ቀጭን ስለሆንኩ እንደበቅ። መሮጥ ስለምንችል አንተ ስለማትችል። ይቅርታ ወንድሜ፣ ሰላሙንልኝ። ወይኔ ግዴ አይደር እንዲመጣ መሮጥ ይችላል። አንተ መዳይ ነው ሰሩ እና ብጭ ወንድሜን ፕራንክ ላደርገው ነው። ማን ነው? ፕራንክ አውቀህ ነው? አውቆ ነው እየቀረጸ ነው። በጣም የሚገርመኝ ማለት ነው ልጄ ከየትኛው ፕላኔት እንደመጣ አላውቅም። ይሄን ዩት በቅዱስ ገብርኤል ዩት ምን እንዳደረገ ፍርፍር ሰርቼለት እጄ ነበርና ፍርፍሩን በረዶ ሰርቶ ታገኙት። እሺ አሁን ምንድን ነው የምትሉት? ኧረ በመድኃኒዓለም ምንድን ነው የምትሉት? እሺ እኔ አሁን ልጅ ምን ላድርገው? ዩት ፍርፍሩን በበረዶ ቤት እስከቶ በረዶ ሰራው ብሎ ነው አሁን ከስራ ስመጣ ያሳየኝና ምን ላድርገው? እስኪ ምን ላድርገው? በእግዚአብሔር እንዴት ሰው እንደዚህ ህገ ወጥ የሆነ ነገር ይሰራል? በመብርሃን ስም ዩት ፍርፍሩ መብርሃንን ደግሞ ጨረስከው ወይ ፍርፍር በልተጨረስክ ምናምን ስለው ትንሽ አስቀርችልሻለሁ አለ። ዩት በእግዚአብሔር ዩት የድርቆሽ ፍርፍር ነው የሰራውለት እና ሳጨርስ እንዳትጠብቀኝ ብዬው ነበረ። አዩት በእንደዚህ አይነት መልክ ፍሪጅ ውስጥ ከቶ በረዶ ሰርቶ ጠብቀኝ። ስብሐት ለእግዚአብሔር። ብስማ
መጀመሪያ ወርቃን ያገኘው ከዛም እያጠባው ላሳድጋት ወሰንኩ። በመሃል ያበበ ተካም ሙዚቃ ትዛለኝ። ወልዶ ማሳደጉም ብዙ ሰው ቢያውቅበት ያፉን ማን ይሰጣል የእጁ ሲርቅበት። እኔ ፈጣሪ ይመስገን ያፌም የእጄም ስላራቀብኝ ሙዚቃውን ዘግቼ እንደሚከተለው እርግቧን ማሳደግ ቀጣ። ታዲያ ከባዱ ነገር ምንድነው? እቺን ለአቅመ ሔዋን ያልደረሰች እርግብ ከሻፋዳ ወንድ እርግቦች ማስጣሉ ነበር። ታዲያ የሚመጣው አይታወቅም፣ ንጽህናችንን እንጠብቅ ብዬ እዚህ ጋር እሷም እኔም ገላችንን ታጥበን የአስቴርን ሙዚቃ እየሰማን ፀሐይ እየሞቅን ነበር። ታዲያ እዚህ ጋር ግን አንድ ያልታሰበ ችግር ተፈጠረ። ገና ለገና ጡትና ቂጥ አወጣች ብሎ፣ ለነገሩ ለእርግብ ጡትና ቂጥ አይባልም። ገና ለገና ጭራና ክንፍ አወጣች ብሎ አንድ ገብሳማ ሸፋዳ እርግብ ካልተጋባም ብሎ ያስቸግራት ጀመር። በምስሉ ላይ እንደምትመለከቱ ለያዥ ለገናዥ አስቸገረ። እኔም እንደ ሰለጠነ አባት በአንቺ ወጥ ጣልቃ አልገባም፣ ራስሽ የፈለግሽውን ወስኝ ብላት ነበር። እሷም እንደሚከተለው እንዲህ ብትለው ነበር፣ እባክህ ተወኝ፣ አቅሜ ለእንደዛ አይነት ነገር አልደረሰም፣ አሁን ትምህርቴ ላይ ማተኮር ነው የምፈልገው ብትለው ነበር። ራሱን አጥፍቶ ያገኛል። አይ የወንድ እርግብ መከራ። ታዲያ የሟች እርግብ ወንድም እንዲህ በማለት እያጓራ ወንድሙን ቀበረው። እንደ ኮራ ሞተ እንደተጀነነ ሸፋዳው በየነ ጥሬ ልቀም ሲሉት ቂንጬ እየለመነ ከእርግቦች ዓለም። ናትዬ ወንዶች ግን ከሴቶች ባህሪ የሚደብራችሁ ምንድን ነው? ከሴቶች ባህሪ እንዴ አንደኛ ይሄ የአራዳ ቋንቋ የምታወራ ሴት፣ ሁለተኛ ይሄ የወንድ ኪስ ተማምና ውድ ነገር የምታዝ ሴት፣ ከመጠን በላይ የምትቀብጥ ከሆነ፣ አራተኛ ራሷን እስክትስት ድረስ ሜካፕ የምትለቀለቅ ሴት፣ አምስተኛ ምንም ሙያ የሌላት ሴት፣ ስድስተኛ አጫጭር ልብስ ለብሳ ወንዶቻችንን የምታስት እቺ ዘሙያንስ እንላታለን። እቺን ሴት እቺንም አንፈልግም። ሰባተኛ ማኑ ፓድ ማን አነጣጥሪ ግንባሩ ላይ ካን ለጠላት ሚክስተር ስመጣበት በድንገት ስምታ መረጣ ሲፈጠርበት ውከት ቡምቡምታ ኢሶፋያ ባድጋያ ራታታታ ዩፋዳ ቡስቲክላ ጎሰክ ማዳ ጋጋ ፌስ ሚያስኪልያ ጀለሲ አትሳት ምንጠቀም በፍቃላት አለከ በድላል የወቅት መንቀብል አንክትም መድፋል እና እንደነገርኩ እዚህ ጫካ ውስጥ የሌለ እንስሳ የለም። ይኸው ከትንሹ እስከ ትልቁ ድረስ አራዊት ተሰባስበው። ምንድነው ነገር? ይሄማ እንትን ነው። አውቃለሁ። አውቃለሁ። ይሄ አውቃለሁ። የቤት እንስሳ ወንድሜ አልተመዘገበም ነው እንጂ አውቃለሁ። ይኸውልህ ስማ፣ ሰላም ነው። ምንድነው ይሄ? ያሳይ ቡጭ ሌላ ማለት እዛ ናጂ ና። ኧረ ማይቅርበኝ በእናትህ አልፈልግም። ወፋ አንድ ነገር ብቻ ናየለኛ ነይለት ፍቅር አምላክ ብለሽኝ ነይለት በፍቅር አምላክ ብለሽኝ ነይ ሲጀመር ምን ሐሳብ ነው ያልኩትን ልሰማኝ አልቻለች እንዴ? አትያማል እንዴ? ና ቆይ ምን የሳክሽ ዝግጁ ነህ? አንተ ራስህ ዝግጁ ነህ? እንሂድ። እንግዲህ የማለቀው ሰርግ ላይ ነው ያለሁት። ወጥቼ ንግግር ላደርግ ነው። በጣም ደስ ብሎኛል። ያው ቃላት የለኝም። እነዚህ ወንድሞቼ በጣም ሁሉም ጓደኞቼ ናቸው። ስደት ላይ ምናምን አንድ ላይ ስደት ስንል ነው የተገናኘ ነው እና አፍሪለርን እንደሚልክ አያውቁም እነሱ የዛኔ ወደ ውጭ ሀገር እና ልንሰደድ ስንል ነው አፍሪለርን የመለሱ ያለምንም ቅድመ ክፍያ ያለምንም ማትሪክ ውጤት ፓስፖርትና ትራንስክሪፕት ብቻ ነው የሚያስፈልጋችሁ ወደ ውጭ ለመሄድ ማለት ነው። እና ሁላችሁም ኦፊሱ እየሄዳችሁ አፍሪለርን ተመዝገቡ። አድራሻችሁ ሲኤምሲ የተባበሩት እጅጋየሁ ዲባባ ቢልዲንግ ነው፣ 7ኛ ፍሎር ቁጥር 703 ነው። ሁላችሁም እየሄዳችሁ ተመዝገቡ። አመሰግናለሁ።
ዓለም ጉድ ነው የሚለው። በቃ እኔ እግዚአብሔርን ነው የምላችሁ። ወይኔ በቅዱስ ገብርኤል እኔ በቃ የሆነ ሰው እናትን አናዳት እያለው ነው። እቺ የቁርስ ምሳቃው ናት፣ ቁርስ የምቋጠርለት ነውና ቁርሱን ጨርሶ መጥቶ ይሁት እንደውም መብራት ጠፍቶ ቅዱስ ገብርኤል ነው የምላችሁ። መብራት ጠፍቶ ብዙም አልያዘምና ውስጡ ምን አለው? እንጀራ አለው፣ ዳቦ አለው፣ ፈውሰል ያለው ስንገለብጠው ደግሞ ካሮት። እሺ አሁን እኔ ይሄ ልጅ የ3 ሰው የ4 ሰው ክትባት አስከትቤው ነው ወይ ደግሞ እናት ስትመጣ አናዳት የሚለው ሰው አለ? እስኪ የሆነ ሰው እኔ ጌታ ሆይ እኔ እግዚአብሔርን ነው የምላችሁ ዛሬ እንዴት እንደደከመኝ በቃ ድክም ብሎኛል። ስራ 12 ሰዓት ከምናምን ነው ቤት ራሱ የገባሁት እና ይኸው እንደውም መብራት ጠፍቶ እንደምታዩት ብዙም በደንብ እንትን አላለምና በጌታ ስም እሺ እኔ ቅዱስ ገብርኤልን ምንም የምለው ነገር የለም። ወይ ዘንድሮ ይጻየን ይዘፈረ አሬ ፍሬም ነው የሀገራችን ዘፈን ኒላስ ነበር እንዴ? አንተ ራስህ እንትና ዘፈን ታውቃለህ? ሾዶዲ is a rock is always hungry is go ma